ሰላም ሰላም እንደምን አላችሁ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም እኛ ጋር እግዚአብሔር ይመስገን። እስኪ አንድ ግጥም ልበልላችሁ። የልጅነት ጥማቴ ይላል የግጥሙ ርዕስ የልጅነት ጥማቴ። የልጅነት ጥማቴ ሳድግ ምኞቴ ይህ አልነበረም ከእናትና አባቴ። እጠብቅ የነበር ያኔ በልጅነቴ የኔ ጥማት ያኔ ትምህርት ነበረ በዋጋ የማይገኝ የማይሸረሸር። የልጅነት ጥማቴ ያኔ እውቀት ነበር። እንደ ጎረቤት ልጅ እንደ እድለኞቹ የእናት አባቴ ኑሮ ባይሆንም ምቹ። የልጅነት ጥማቴ ሳይቀር በእንጭጩ አቦጊዳ ብዬ አንዱንም ሳልጠራው የፊደል ገበታ አንድም ቀን ሳላየው ላኩኝ እረኝነት ጅራፍ ዱላ ሲይዘው። እኔ ግን አልቻልኩም አሁንም ጠናብኝ ሳልማር እንዳልቀር እጅግ ተረበሽኩኝ። አምርሬ ሳለቅስ በ40 ቀን እድሌ መስከረምም አልፎ ዳግም ገባ ሐምሌ። እኔ ግን አሁንም ያው ነው ምኞቴ ሳልማር እንዳልቀር የዓመታት ጉጉቴ። የልጅነት ጥማቴ እንዲህ ሆኖ ቀረና ስሮጥ ሲያዳልጠኝ ስወድቅ እንደገና መልሼ እነሳለሁ ሁኜ ብላቴና። ሕይወት ያለ ወትሮ ብርቱ ሰልፍ ሆናብኝ ሳልማር ተምሬ ይኸው እስካሁን አለሁኝ። የእውቀት ባለቤት እግዚአብሔር ስላለ መሽቶ መንጋቱንም እንዲህ ከቀጠለ መከራም እውቀት ነው እርሱ ዝም ካለ። ስለ ግጥሙ እግዚአብሔር ስሙ የተመሰገነ ይሁን። አመሰግናለሁ። ላይክ፣ ኮመንት፣ ሰብስክራይብ እንዳይረሳ። አስተያየት እቀበላለሁ። ጀማሪ ነኝ፣ አበረታቱኝ። አመሰግናለሁ።